ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። እኛ ጋር ሁሉ ሰላም ነው። ዛሬ የሸዋ ባህላዊ ምግብ እርጥ የሚባለውን እየጋገርን ነው። ያው እንደ ሀገራችን ባይሆንም ባለን እስኪ ባህሉን ለማስታወስ በስደት ብንሆንም ባህሉን ለማስታወስ ብለን ነው። ይኸውና እየለቀለቅን ነው። ተልባና ሰሊጥ ነው ያለን። ኑግም ይጨመራል። እንደዚህ መሰለኝ እንግዲህ ያው እንዳንረሳው ብለን ነው ሀገራችን ስንገባ እንደዚህ አድርገን ያው አቦካኮ አይጠፋባችሁም ብለን ነው። አቦካኩም ደግሞ ካስፈለገ ችግር የለም እናዘጋጃለን። ማፊ ሙሽኪላ ትላላችሁ እና ይሄን ይመስላል። እያያችሁት ነው። እስኪ ደግሞ አገጋገሩን እናያለን። እየተጋገረ ነው፣ እየተነባበረ ነው። ያው እንግዲህ ወፍ እንዳገሯ ትጮኻለች ነው። ኢትዮጵያ በምጣድ ነው የምንጋግረው። እዚህ ደግሞ ያው እንግዲህ እንደምታዩት የኛ ምጣዳችን ይሄ ነው። ይታያል አይደል? እንዴት ነው? እንዴት ነኝ? አምራለሁ። እዩት እስኪ። ይሄን ይመስላል። እና እንደዚህ እያደረግን እየለቀለቅን እርጣችንን ከዛ ደግሞ ያው እንግዲህ ቡና ተፈልቶ ነበር የሚቆረሰው። ለጊዜው እንግዲህ ቡና ስለሌለን ነው ትላላችሁ። ያው ቡና ስለተወደደ ኢትዮጵያ ውስጥ ቡና አትጠጪ፣ አትልመጂ፣ ኢኮኖሚ ልመጂ እያለች ጓደኛዬ በቃ እኔም ቡና ልተው እያሰብኩ ነው። አንዳንዴ ግን ብጠጣ ደስ ይለኛል። ይሄው አያችሁት፣ እየለቀለቅን ነው፣ እየሰራን ነው። ብሉ ስሩ። ማዳም ቤት ያላችሁ ያው እኛ አሁን ተልባ አያመጡልንም፣ ሰሊጥ እንኳን አለ እንገዛለን ሱቅ ሄደን ማለት ነው። እና ይሄን ይመስላል ውዶችዬ። መብላት አለባችሁ። ስራ የሚሰራ ሰው መብላት አለበት። ማንኛውንም ምግብ ማለት ነው። አይቆጡም እነሱ። ምግብ ልመዱ፣ ምግብ መስራት ማለት ነው። ምግብ መስራት ከለመዳችሁ ምግብ ያመጣሉ የሚሰራ። እነሱም ውጭ መብላት አይፈልጉም፣ የውጭ ምግብ አይፈልጉም። ምግብ የሚሰራ ሰው ካለ ቤት ያመጣሉ ምግብ። ምንም የሚጠፋ ነገር የለም። ሁሉም ነገር ይመጣል ማለት ነው። እና እናንተ ምግብ ልመዱ፣ ምግብ ስሩ እንዳትጎዱ። እና ይሄን ይመስላል። እኛም ይኸው እንደዚህ እያደረግን ለቅለቅለቅለቅ እያደረግን እየሰራን ልንፈወስ ነው እኔና ጓደኛዬ ማለት ነው። ኑ ብሎ አትያቸውም እንደዚህ ጓደኞቻችንን ቤተሰቦቻችንን። ምን ነው ዝም አልሽ ጓደኛዬ? እንደዚህ እያደረግን ልቅለቅለቅለቅ አድርገን እና እንደዛ ነው እላችኋለሁ። ከዛ ደግሞ ሲቆረስ እሷ ደግሞ የወሎ ነውና ሙጌራ ነው። በወሎ ድፎ ዳቦ የሚባለው ሙጌራ ነው እና እሱን ነው የምታውቀውና እኔ መጀመሪያ ነው። በጣም ይጣፍጣል የሀገርሽ ባህል ምግብ። እኔም ሀገሬ ስሄድ ጋግራለሁ እንደዚህ አድርጌ እንኳን አሳየሽኝ እያለች እሷን አሳብሳ በምታደርገው እኔ ደግሞ እዚህ እየለቀለኩ ነው። ለሁለት ነው የምንሰራው እኛ ጋር ማለት ነው። ስራ በጋራ ነው። ይሄ ያንቺ ስራ የኔ ስራ ብሎ ነገር የለም። እና ደግሞ ወዶችዬ እኛ ሀገር ማለት ነው አገር ቤት የሚጋገረው 12 ነው እና እንደ ተቆራጭ ኬክ ወደ ላይ ሲቆረስ ማለት ነው ወደ ላይ ይከመራል። 12 ቅጠል ነው የሚጋገረው። 12 እንጀራ እየተለቀለቀ ይነባበራል። 12ቱም ማለት ነው። እና በጣም ያምራል፣ በጣም ደስ ይላል። እና እንደዛ ነው እንድትበሉሽ ሲቆረስ እንድትመጡ እንዳትቀሩ ነገር ያለው። እሺ ቤተሰብ ኑ እንብላ፣ ደርሷል። አያችሁት? ትኩስ ስለሆነ ብዙም እንትን አይልም እንጂ ኑ እንብላ፣ ደርሷል አሁን። እሺ እና እየጋገራችሁ ብሉ እሺ ውዶቼ። ያው እንግዲህ ባህላችንን እናስተዋውቅ ብለን ነው እንጂ የምታውቁም አላችሁ። ሲያደር ነው በጣም የሚያምረው ደግሞ
እንግዲህ በአቅማችን ልክ ባለን ማቴሪያል ባህላችንን እናስተዋውቀናል ብለን እናስባለን። ውዶቼ ታሉ ተፈወሱ።